አሸንፋ በፔናልቲ ኔሽንስ ሊግን ከተፈበረከ ለሁለተኛ ጊዜ ጎስት በጣም የምወድና በጣም የማከብር ልጅ ነው። በእውነት በጣም ኳስ በቃ ኦልሞስት ከእነሱ ጋር አልተጫወትክም እንጂ በቃ ትንታኔ ትችላለህ። እና ምንድነው ዛሬ ቪዲዮ ልሰራ የቻልኩበት ትልቁ ምክንያት የእኛ ልጆች የአርሴናል ልጆች ብዙዎቹ በስማም በጣም የሚገርም ጨዋታ ነው፣ በቃ እንድቹ ቁጭ ብለን ስንቀመጥ ስንነሳ ሲሉ ሰማዋቸው። አንተ ግን ጨዋታው እንዴት አድርገን እንዳየኸው በጣም ይገርመኛል። ልክ የኔ አይነት ሀሳብ ነው አንተ ያለ የሚገርም ነገር በእውነት ፋይናል ጨዋታ እንኳን አይመስልም ነበረ። እውነት ለመናገር በቃ በጣም የለዘበ ጨዋታ ነው። የፋይናል ጨዋታ አይመስልም፣ የደረጃ ጨዋታ ነው የሚመስለው። ግን በጣም እያጋነኑ ሲያወሩት ምን ሆኖ እነዚህ ልጆች ኳስ አያውቁም እንዴ ሁሉ እያልኩ ነበረና በሚገርም ሁኔታ ነው ምልከታ። ይገርመኛል። እኔ አንተ ልጅ በእውነት በጣም ጎበዝ፣ ብቻ በርታ። እኔ አክቹዋሊ የሁላችሁም ሲኒየር ነኝ። አርሴናል ላይ የጀመርኩ ጊዜ አባል ነበርኩ። ክፍዬ አንዳንድ ነገር ይልኩልኝ ነበረ። ከዛ በኋላ በአንዳንድ ነገሮች ባለመመቸት ተውኩትና ግን በቃ እንደዚህ ዝም ብዬ መደገፍ ጀመርኩ። እና ግን ሎንግ ታይም እንደዚህ እንደምታስበው አይነት አይደለም። ይሄ 10-15 ዓመት አይነት ነገር አይደለም። በጣም ሎንግ ታይም፣ በጣም ከውስጤ ጋራ ሁሉ በጣም ሄደዋል። እና ቀንደኛ የአርሰናል ደጋፊ ያኔ በችግሩ ጊዜ ሁሉ አብሬ ስወድቅ ስነሳ የነበርኩ ሰው። በጣም መወደው ቡድን ነው። በጣም የሚገርም ነገር እና ግን የሚገርም ነገር ከአርሰናል እኩል ደግሞ አንተን እወድሃለሁ፣ በጣም አከብርሃለሁ፣ ደስ ትለኛለህ። በእውነት በጣም ነው ደስ የምትለኝ። በጣም ሪዝነብል የሆንክ ሰው፣ ተሳዳቢ አይደለም፣ ቁጡ አይደለም። በቃ ጀስት ኳስ ደንበኛ በቃ ደጋፊ። በቃ እኔ አይረን ነው እንዴት እንደምገልጽ። ቴንኪዩ ብቻ። ለማንኛውም በርታ ልልህ ፈልጌ ነው።